ሰላም የኢቲአዲስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዚህ ቪዲዮ ሰሞኑን በማህበራዊ ሚዲያ ገጽ ላይ አነጋጋሪ የነበሩ ሁኔታዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮ ከመግባቴ በፊት ይዤላችሁ የመጣሁትን ጊቫዌይ ላሳውቃችሁ። ጊቫዌውም የቪዲዮ 1000 ቪው እና 100 ላይክ ከገባ ኮሜንት ሴክሽን ላይ የፈለጋችሁትን ሀሳብ አስተያየት ጽፋችሁ ከፍተኛ ላይክ ላለው አንድ ተመልካች ወይም ሰብስክራይበር ምስሉ ላይ የምትመለከቱትን ኤርፓድ ጊቫዌይ ይሰጣሉ ማለት ነው። ስለዚህ ከናንተ የሚጠበቀው ቪዲዮን ላይክ አድርጋችሁ ጀምሩ፣ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ኮሜንት ላይ የፈለጋችሁትን ሀሳብ አስተያየት በመጻፍ ከፍተኛ ላይክ ለሚያገኘው ኮሜንት እምሸልም ይሆናል ማለት ነው። ወደ ቪዲዮ በዚህ ቪዲዮ እንግዲህ በአርቲስት ተዋናይት ፍናን ሄድሮ የመልስ ፕሮግራም ላይ የታዩ አስደናቂ ክስተቶችን የምንመለከት ነው የሚሆነው። እንዲሁም በግል ጸባቸው ምክንያት በአርቲስቷ የመልስና የሰርግ ፕሮግራም ላይ በመፈራረቅ ስለተገኙት ታዋቂ አርቲስቶች የምናነሳ ይሆናል። በሌላኛው በኩል ደግሞ በዚህ ሳምንት ከተከሰቱ አዲስ እውነቶች ውስጥ የሰላሌን ሕዝብ ያልተገባ ነገር በመናገር እና በሰላሌ ፖሊስ ክስ ተከፍቶበት ስለነበረው ፓስተር ሄኖክም የተሰማ አዲስ መረጃ አለ። እስከ ቪዲዮ መጨረሻ ድረስ አብራችሁ ነው። ሰሞኑን በማህበራዊ ሚዲያ እንግዲህ የተዋናይት አርቲስት ፍናን ሄድሮ መልስ ብዙዎችን ሲያነጋገር የቆየ ጉዳይ ነበረ። ፍናን ሄድሮን ከሽምግልና ጊዜው ጀምሮ እስከ መልሱ ድረስ በመሀል የተለያዩ አይነት ዝግጅቶች በማዘጋጀት የፍናን ባለቤት ማ ሊሆን እንደሚችል አድናቂዎቿን እንግዲህ ሲያጓጓ የነበረ ጉዳይ ነበረ። በመጨረሻም ፍናን ከ10 ዓመታት በላይ በእጮኝነት አብራው የቆየችውን እጮኛዋን ፍቅረ አብን እንዳገባችሁ እንግዲህ ይታወቃል። አርቲስት ፍናን ሄድሮ በሞዴሊንግ እና በትወና የምትታወቅ ኢትዮጵያዊ አርቲስት ነች። ለመጀመሪያ ጊዜ በድምፃዊ እሱ ባለው ይታየው የሺ ማሪ ማሪ የሙዚቃ ቪዲዮ ላይ በመውጣት ታዋቂነት እንዳገኘች ይገለጻል። የእነዚህ ጥንዶች የመልስ ፕሮግራም ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የነበረው በጣም ብዙ የተጋነኑና ውድ የሆኑ ነገሮች በዚህ የመልስ ፕሮግራም ላይ በመታየታቸው ነው። ይህ የሙዚቃ ቪዲዮ እውቅናን ብቻ ሳይሆን አሁን ካገኘችው ባለቤቷ ፍቅረ አብ ጋር ለመጀመሪያ ጊዜ የተገናኙበትና የ10 ዓመቱ የፍቅር ጉዞ የጀመረበት አጋጣሚ እንደነበር ይነገራል። በዚህ የመልስ ፕሮግራም ላይ የተለያዩ አይነት ክንውኖች ተከናውነው ነበረ። ሰሞኑን ማህበራዊ ሚዲያ ገጽ ላይ አነጋጋሪ የነበሩ ነገሮች ከነዚህም ውስጥ ይህ የመልስ ፕሮግራም እንግዲህ በጣም የተጋነነ ፕሮግራሙ የመልስ እስከማይመስል ድረስ ብዙ የተጋነኑ ነገሮች መከሰታቸው ነበረ። እንዲሁም ፍናን በመልሷ ፕሮግራም ላይ የለበሰቻቸው ጌጣጌጦችና ልብሶች ከ500,000 ብር በላይ እንደወጣበት ይነገራል። እንዲሁም በአዳራሹ ውስጥ የቀረበው የምግብና የመጠጥ መስተንግዶ ዝግጅቱን ከመደበኛ እንግዲህ የመልስ ስነስርዓት ይልቅ ሰርግ እንዳስመሰለው ብዙዎች እየተናገሩ ይገኛሉ። በዚህ ምክንያት በማህበራዊ ሚዲያ ላይ በአንዳንድ ሰዎች ይህ ሁሉ ድግስ ለምን እንደተደገሰና ለምን የትግርኛ ሙዚቃ ብቻ ይከፈታል በማለት እንግዲህ የተለያዩ ትችቶችን ሲያነሱባት ነበረ። በዚህ የመልስ ፕሮግራም ላይ ሌላ የተከሰተው አስገራሚውና ልዩ ስሜት የነበረው ነገር በድምፃዊ ዳዊት ጽጌ ሰርፕራይዝ መደረጋቸው ነበረ። እንግዲህ ድምፃዊ ዳዊት ጽጌ ሳይታሰብ በድንገት በመገኘት ለሙሽሪትና ለሙሽራው ሙዚቃ በማቀንቀን የዕለቱ ትልቁ ሰርፕራይዝ ክስተት ነበር። በተለይ ኬክ በሚቆርሱበት ሰዓት የዘፈናቸው የፍቅር ዘፈኖች በአዳራሹ የነበሩ እንግዶች ብቻ ሳይሆን በማህበራዊ ሚዲያ ቪዲዮን ያዩትንም ሰዎች በእጅጉን አስደንቋል።
ሌላኛው በዚህ መልስ ላይ አነጋጋሪ የነበረው ነገር በግል ጸባቸው ምክንያት በአርቲስቷ የሰርግና የመልስ ፕሮግራም ላይ አንድ መድረክ ላይ ላለመገናኘት እየተፈራረቁ የተለያየ ዝግጅቷ ላይ ማለትም በሰርጓ በሽምግልናዋና በመልስ ፕሮግራም ላይ እየተፈራረቁ የተገኙት አርቲስቶችም የምናነሳ ይሆናል። እነዚህ አርቲስቶች ሰላም ተስፋይና ሀናን ታሪቅ ናቸው። አርቲስት ሰላም ተስፋይና ተዋናይት ሀናን ታሪቅ በመካከላቸው ባለው መጠነኛ ቅራኔ ምክንያት በአንድ መድረክ ላይ ላለመገናኘት ጥረት ሲያደርጉ ተስተውለዋል። ሰላም ባለችበት ፕሮግራም ላይ ሀናን አትታይም፣ ሀናን ባለችበት ደግሞ ሰላም አትገኝም። ይህ ሁኔታ ጓደኛቸው ፍናን ስታገባ ባዘጋጀቻቸው ዝግጅቶች ላይ በየተራ በመገኘት ጓደኛቸውን ፍናን ላይ ያላቸውን ክብር ቢገልጹም በመካከላቸው ያለው ኩርፊያ ግን ጎልቶ ይታይ እንደነበር ተገልጿል። ሰሞኑን አነጋጋሪ የነበረው የፍናንና የባለቤቷ ፍቅር መልስ ይመስል ነበር። በሌላኛው በኩል ሰሞኑን በሰላሌ ህዝብ ላይ አጸያፊ ንግግር በመናገር በሰላሌ ፖሊስ ክስ ተከፍቶበት የነበረው የፓስተር ሄኖክ ጉዳይ ነበር። ፓስተር ሄኖክ ሰሞኑን በሰላሌ ህዝብ ላይ አጸያፊ የሆነ ቃል በመናገር በቦሌ ኢንተርናሽናል አየር መንገድ በቁጥጥር ስር ውሎ ወደ እስር ቤት እንደገባ ተገልጾ ነበረ። ነገር ግን ይህ ችግር እንግዲህ በባህላዊ መንገድ በአባ ገዳዎች እንደተፈታና ፓስተር ሄኖክ ግርማን በስተመጨረሻ ከእስር እንደተፈታ ተገልጿል። ከእስር የተፈታበትም ምክንያት የአዲስ አበባ አባገዳዎች ለሰላሌ አባገዳዎች የይቅርታ መልእክትን በመላክ የሰላሌ ህዝብ በሰላሌ አባገዳዎች በኩል ለፓስተር ሄኖክ የይቅርታቸውን መስጠታቸውንና በባህላዊ እርቅ መሰረት ፓስተሩ ከእስር እንደተለቀቀ ተዘግበዋል። የዛሬው የቪዲዮ ጥንክራችን ይህን ይመስል ነበረ። ቀደም ሲል እንደጠቀስኩት ቻናሉን ሰብስክራይብ በማድረግ ኮመንት ላይ ሀሳብ አስተያየታችሁን አስቀምጣችሁ ከፍተኛ ላይክ ላለው ተመልካች የምትመለከቱትን ኤርፓድ ጊቫዌይ የምሰጥ ይሆናል። በሌላ ቪዲዮ እስክንገናኝ ሰብስክራይብ። ቻው።